ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ወቅታዊና እውነተኛ መረጃዎችን ወደ እናንተ ቀርቤያለሁ። ወደ ዝርዝር መረጃዎቹ ስናልፍ በትራምፕ የተላከው የህዳሴው ግድብ የድርድር ጥሪና የጠቅላይ ሚኒስትር አብይ ምላሽ፣ የቱርክ ፕሬዝዳንት ኤርዶጋን በኢትዮጵያ ያደረጉት ጉብኝትና የአፍሪካ ቀንድ ውጥረት፣ የኢትዮጵያ አየር መንገድ በአፍሪካ ሰማይ ላይ ስላለው የበላይነትና የአቶ ግርማ ዋቄ አዲስ ሹመት፣ ኢትዮጵያ በዓለም የቱሪስት መዳረሻነት ስላስመዘገበችው ውጤት፣ እንዲሁም በኢራን በሩሲያና በዩክሬን መካከል ስላለው የጦርነት ስጋትና ሀገራዊ ጉዳዮችን ይዘን ቀርበናል። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። የታላቁ ህዳሴ ግድብ እና የዲፕሎማሲ ውጥረቶች። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ዳግም ከተመለሱ በኋላ ባለፈው ሳምንት ማብቂያ ጥር 8 2018 ዓ.ም በቀጥታ ለግብጽ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ የህዳሴ ግድቡን የተመለከተ ድርድር ለመጀመር እንደሚፈልጉ ገልጸዋል። ትራምፕ በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ብለዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ የካቲት 9 2018 ዓ.ም ባስተላለፉት መልእክት ኢትዮጵያ የመስፋፋት ፍላጎት የላትም ሲሉም ገልጸዋል። ጠቅላይ ሚኒስትሩ አክለውም የባህር በር ፍላጎት የጎረቤቶችን ሉዓላዊነት የማይጋፋ የአጋርነት ግብዣ መሆኑን አስታውቀዋል። የአፍሪካ ቀንድና የቀጠናው ኃይሎች እንቅስቃሴ። ወደ ኢትዮጵያ የመጡት የቱርክ ፕሬዝዳንት ሬሲፕ ታይፕ ኤርዶጋን የአፍሪካ ቀንድ የውጭ ኃይሎች የጦር ሜዳ መሆን እንደሌለባት ተናግረዋል። በተመሳሳይ ጊዜ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን ከጠቅላይ ሚኒስትር አብይ ጋር ሲወያዩ፣ የግብጽ ፕሬዝዳንት አልሲሲ ደግሞ ወደ የተባበሩት አረብ ኤምሬቶች አቅንተው መክረዋል። የኢትዮጵያ አየር መንገድና የአቪዬሽን ዜናዎች። ለ75 ዓመታት ስመ ገናና ሆኖ የዘለቀ የኢትዮጵያ አየር መንገድ በሞዛምቢክ፣ በቶጎ፣ በማላዊና በቻድ አየር መንገዶች ውስጥ የድርሻ ባለቤት በመሆን አህጉራዊ ተጽዕኖውን እያሰፋ ይገኛል። በሌላ ዜና የቀድሞው የኢትዮጵያ አየር መንገድ ስራ አስፈጻሚ አቶ ግርማ ዋቄ የኡጋንዳ አየር መንገድ ጊዜያዊ ዋና ስራ አስፈጻሚ ሆነው ተሹመዋል። 2025 ዓለም አቀፍ ቱሪዝም በከፍተኛ ሁኔታ አንሰራርቷል። በርካታ ቱሪስት ካስተናገዱ ሀገራት መካከል ብራዚል 37%፣ ቡታን 30%፣ ግብጽ 20% እና ኢትዮጵያ 15% በቀዳሚነት ይጠቀሳሉ። በኢትዮጵያ በኩል የላሊበላ፣ የጎንደር እና የሰሜን ተራሮች ዋነኛ መዳረሻዎች ሆነዋል። የኢራን ውጥረትና የዓለም ጦርነት ስጋቶች። በምዕራባዊ ኢራን አብዳናማ ከተማ አዲስ ተቃውሞ መቀስቀሱን ቢቢሲ አረጋግጧል። አሜሪካ በኢራን ላይ ጥቃት ለመፈጸም ዝግጁ መሆኗን ስትገልጽ፣ አያቶላ አሊ ካሜኒ በበኩላቸው ጠንካራ ማስጠንቀቂያም ሰጥተዋል። በሩሲያና ዩክሬን በኩል ደግሞ የሰላም ድርድር ያለ ውጤት መጠናቀቁ ተከትሎ ሁለቱም ወገኖች ኦርሽኒክ እና ፍላሚንጎ የተባሉ የዘመናዊ ሚሳኤሎችን መጠቀም ጀምረዋል። ማህበራዊና ሀገራዊ ጉዳዮች። የህዝብ ተወካዮች ምክር ቤት ለሀገራዊ ምክክር ኮሚሽን ተጨማሪ የ8 ወራት የስራ ጊዜ ሰጥቷል። በመጨረሻም የጋቦን መንግስት ሐሰተኛ መረጃን ለመከላከል በሚል ዋትስአፕ፣ ቲክቶክ እና ፌስቡክን ላልተወሰነ ጊዜ ማገዱ ተሰምቷል። ውድ የቻናል ቤተሰቦች ለተከታተላችሁ በጣም አድርጌ አመሰግናለሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ እስከምንገናኝ ሰላም።